ስማ አዴ የባለፈው ቦታ እንሄድም እንዴ? ኧረ እንሄዳለን፣ ግን የባሴን ብር ሳንሰጠው ባቂ የራሱ ጉዳይ ነው፣ ሰርተን እንከፍለዋለን። ኧረ እንደዚህማ አይባልም፣ ግን ኬት እናመጣለን? እናንተ ልጆች ለምንድን ነው ብሬን ማስጠት? ኧረ እንሰጣለን። አሁን ስለሌለን እኮ ነው፣ ስራ እየሰራን ነው ብለው ሰርተን እንከፍልልሃለን። በቃ ትንሽ ታገዘን እንሰጣለን። ባሴ እንዴ ከዚህ በላይ በጣም ታገዝኳችሁ እኮ አይበቃም እንዴ? ይበቃል፣ ግን ትንሽ ታገሰን። በቃ ምንድነው? በጣም ታገዝኳችሁ እኮ። ትንሽ ጊዜ ምንም ወሬ አልፈልግም ከአሁን በኋላ። ትንሽ ጊዜ ብቻ ስጠን። አሁን እዚህ በጥይት ነው አናታችሁን ብዬ የምገላችሁ። እኔ በሞት አልፈልግም። እና ከማን ልጀምር? ከሱ ጀምር። ከኔ እንዳልጀምር፣ እኔ ገና መኖር እፈልጋለሁ። ከሱ ኧረ እኔ ኮንሰርቱ ሳልሄድ መሞት አልፈልግም። የትኛው ኮንሰርት? ኮንሰርት አለ እኮ በአሶሳ ዋዛ ያዘጋጀው ኮንሰርት አለ። ኮንሰርት? አዎ። እስቲ ንገረኝ፣ ምንድነው ኮንሰርቱ ደግሞ? አዎ፣ በኮንሰርቱ ላይ የሚገኙት ፍቅር አዲስ ግን እንደሹ እና ተስፋዬና ጌታቸው አይናችን ብለን የምንሳሳለት አወዳ ድንጉሩ ይገኙበታል እና ኮንሰርቱን ያደምቁታል። እንዴ እኔ ምን አገባኝ? አዲስ አበባ አይደል እንዴ ኮንሰርቱ? አይደለም፣ አዲስ አበባ አይደለም እኮ አሶሳ እኮ ነው። ገብርኤል ሰፈር ወጣቶች ማዕከል ከዕለተ ቅዳሜ ከቀኑ 10 ሰዓት ላይ በመገኘት የሙዚቃ ኮንሰርቱን መታደም ትችላለህ። እኔ ምን አገባኝ? ብሬን ስጡኝ የምገባበት። አልሰማህም እንዴ? መግቢያው እኮ በነፃ ነው። በብድሌ ቢራ ስፖንሰርነት ተሸፍኗል እኮ። በቃ ከኮንሰርቱ በኋላ ብሬን ቶሎ ብለኝ እንድትሰጠኝ። እሺ እንሰጣለን፣ በቃ ችግር የለውም። ከቪዲዮ ስር ሜንሽን ያደረኩላችሁን አካውንት ገብታችሁ ፎሎ እንድታረጉ ደግሞ ተጋብዛችኋል፣ እንዳትቀሩ።